አንተ ምን ሆነህ እንደዚህ እያልክ የምትሄደው አለችው ማለት ነው። ምን ታደርጊዋለሽ 25 ዓመት ሙሉ ጀርባ ስነዳን ይላል። ከዛም በኋላ እሷ ደግሞ በአጋጣሚ የተመሰረው ቺቺኒያ ማለት ነው። እኔ ያለው አይደል እንዴ በ32 ዓመት እንዲህ እያልኳል መልሱልኝ እግዚአብሔር ማርያም እቺ ነገር ማለት ነው። ሼር እያደረጋችሁ መልሷል ላገኘ በኔ ክስተ ማለት ነው። ሽልማት እንዳያሳስባችሁ ጊቫዌ ማለት ነው። ኡስታዝ አሰላሙ አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነው? አልሐምዱሊላህ። እስቲ የሆነ ሙያ አሉት እየተባለ ነበር። እቺ ሲቷል ሙያ ድሮ ነበርኩ። በሽታዋን እስቲ ንገሩኝ። እቺ መሯል ሳንት ምን ሆኖ ነው? እንትን እኮ ነው ይሄ እንደው እንዳልነግሩብኝ ሽንት ቤት ገብቶብኝ እኮ ነው። ላኢላሃ ኢላላህ ሙሐመዱር ረሱሉላህ። ያዝ በረመዳኑ ሰገራ ታስልሰኛለህ። እንዴት ሙአል በኔና ባንተ ይቀር። ላኢላሃ አንተ ነጀስከኝ ረመዳንም ደርሷል። ያበደ ስራ ልጅ በስመ አብ ወልድ ባይ በሁለት እጅ ይሻልሻል። እንደዚህ አድርገሽ እንዴት ነው ይሻልሻል እንጂ ይሄ አንድ እጅ እንደዚህ አይተካል። እንዲህ እንደው ሰው እንዲጠቅልላ አድርጎ እንትን እንትላል ከርሳ ሆዳ ይቺ ነገር ጧት ግን ቢጠፋ ሰው የምትበላ አይደለችም እንዴ? አረባክሽ ተስፈይ አሁን ሶስተኛ ስትጎሽ ማንጀርን ጎሽ ምን አስቆጣኝ እንዴት ምን ነው እንዴ ነው ዋረድ እንደዚህ እንዴ ጅብ አስከትዬ ይችል ዋረድ እንዴ የቀንጀብ ደግሞ ሰው ወልት ቁርጥ ባቂ ነው 6 እና 7 ቁርጥ ሳነሻለሽ የትም ባጭ በቃ እንበላለ እንዴ መጣ ነው አቤት አውጣኝ ውሃ ምንድን ነው የሚጠጣው? አፈር ጠጪ አፈር ያስጠጣ ደግሞ ሰው ውሃ ሲጠጣ ቀስ ብሎ ወደ ሰውነቱ ያስገባል። ልስብኝ ነው እንዴ ጃሽን እንትን የምትይው የት ቦታ ነው? የሞቀ ውሃ ነው እንደሰጡሽ? አፈር ቢ እግዚአብሔር አፈር ያስባል። ተዋርጃለሁ። ሁለተኛ ሰው ቤት አይደለም አንቺን አስከትይሽ ሱቅ አልሄድም። አስከትይሽ ነው በቃ እኔ ሌላ ቀን እመጣለሁ። ችግር የለውም ወይ በኋላም ቢሆን ተመልሼ እመጣለሁ። አንተ ግድ የለም ጅናስከና ራስ ለመዳላ ማታዋርጂ ተነሺ። ምን አለ በበላ ምን አለ ወይ ምቀያ የሴትየዋ አክት ቀላል ተዋነ የምር ተዋነ እውነት የአዲስ አበባ ፊልም ሰሪ ነን ባዮች የኢትዮጵያ ነው የሚባለው ፊልም ሰሪ ነን ባዮች ማለት ነው። የላችሁም ግን ያላችሁ ማለት ነው። ተዋነ አያውቁም አይመርጡ ተዋነ እውነት ማምን ካስታርጉ እውነት ነው ማለት ያበለቱ ወላ እግዚአብሔር የምሬ ነው ልጅታ የምር በይና ደግሞ አንተ ብቻህን ስንትናገኝ እዚህ ጋር ፋዘር አለሪል ፊዚካል አበራራስ እንዴ ጉንጫ እኮ የምሬ ነው። አይንና አፍንጫ ቢኖረው ሌላ ፊት ይሰራ ነበር። አረ ባንድ ያዘች ማለት እኔና ባለቤቴ ፊልም እያየን ድንገት ዞር ብላ ይችኝና ዝም ብላ ትኩር ስትል እቺ ልጅ ምን ሆና ነው? ምን ሆነሽ ነው? ስራ ግን ምን አይተ ነው የወደድከኝ? የዛሬ 8 ዓመት እኔ ምን ሆና አውቀዋለሁ? ዝም ብዬ ሞከርኩ። በቃ ዝም ብዬሽ ኮረሪማ ነገር ነሽ ተመችተሽ ነው አልኳት። አንቺስ አልኳት። አይኔ እንኳን የዛን ቀን የሆነ ሀቭ ምናምን አርጋ አይደል የመጣው? አዎ ምናምን በቃ ጉልበትን ነው። ምን? አዎ ጉልበትን። እንዴት? አይ ጉልበት ላይ ታስታውሳለህ የነበረበት ጠባሳ ምናምን ዞር ስል ያው ፈንጃብ ካኝ ስታይል ነኝ አይቼዋለሁና ምን እንዴት ምናምን ስላ በቃ አለ አይደለ በቃ ምን አይነት ጸሎተኛ ነው? እንዴት ተንበርክኮ ቢኖር እንዴት ተንበርክኮ ቢጸልይ ነው እንደዚህ ጥብስብስ ያለው ምናምን አለች። እኔ ግን ያው ተበልታለች። ትምህርት ቤት ሰው ሲማር እኔ ተንበርክኬ ነው የምውለው። መምህሮቹ ቤትም ያንበረክኩኛል፣ እነሱ ቤትም ያንበረክኩኛል፣ ትምህርት ቤትም ያንበረክኩኛል። መደበሪያቸው ነበርኩኝ። ሰው በትምህርት ገበታ ላይ ነው፣ እኔ ደግሞ በመንበርከክ ገበታ ላይ ነበርኩና ያው ተበልታለች። ቆሜ እንጂ ቁጭ ብዬ አልጸልይም። ይገርም ተጫዋች ነው ሰው ሲጀምር እግዚአብሔር አረ በቃ ጭራሽ አልገመቱትም። እኔ ደግሞ እንደዚህ ደግሞ ልጅ ምን ሊያሳይ እንዴ
ክሬቲቪቲ ይለያል። እግዚአብሔር ሲጀመር ሰውየው የሚያወራቸው የሚጫወታቸው ጨዋታዎች የሚገርም በቃ እነዛ የቅድሞቹ ኮመንት የምጽፉ ሰዎች እስቲ ገብታችሁ እንደዚህ ስራ ስሩ። ምን ሆናችሁ? እኛም ፈገግ እንበልባችሁ እስቲ። ይሄ ደግሞ ምን ይለኛል? ወተትን ለመጀመሪያ ጊዜ ያገኘው ሰውዬ ምን አስቦ ነው ላሟን ጡት የነካከው? እሱን የደነቀ ምን ሲል ጠጣው? ምን ሲል አስገባው? ምን ሲል ስዋጠው? ልክስክሳ ማለት ሰውዬው እንዲህ እኔ በጣም የሚገርሙኝ ነገሮች አሉ። እንደዚህ የምር አለ አስባችሁ ግን መልስ ማሰጥባቸው ነገሮች አንተ የገረመኝ ምን ስለከው ምናምን አይደለ? እኔ የሚገርመኝ አለ አሁን ለምሳሌ ላምና በሬ ነው ይባላል። ሁለት የተለያዩ ስሞች ነው ያላቸው። እንስሳ ግን በግ ከተባለ በግ ነው፣ ሴት በግ ወንድ በግ ነው። እስቲ እሱ ነገር ምንድን ነው? የምሬን ነው። አንድ በግ ነው በግ ነው። ለበሬ ሲሆን ላምና ለበሬ ተባለ። በግ ነው። ወንድ ፍየልም ስትል ፍየል ሴት በቃ አይደለ? እነሱ ግን ማለት ነው እንዴት ድመትም ውሻ ምንም ነገር ሂድ ከእንስሳት ማለት ከእንስሳት ሁሉም እንስሳት ሂድ ማለት ነው። ሁሉም አንድ ስም ያላቸው በሬና ላም ግን ለሁለት ስም ያላቸው ነው። መልሱልኝ እግዚአብሔር ማርያም እቺን ነገር ማለት ነው ሼር እያደረጋችሁ መልሷል ላገኘ በኔክስት ማለት ነው ሽልማት እንዳያሳስባችሁ ጊቫዌ ማለት ነው። አሁን ኢትዮጵያውያኖች እርስ በርስ ምቀኛ ስለሆንን ነው እንጂ አሁን በሊቢያ በረሃ የምትሄዱ ስደተኞች ዝም ብላችሁ ከዚህ ስትሄዱ ሁለት ችግኝ ይዛችሁ ብትሄዱ ዝም ብላችሁ ስታልፉ በረሃው ላይ ችግኙን እየተከላችሁ ብትሄዱ አሁን እዚህ የቀረነው ኢትዮጵያውያን ስንሄድ ጥላው ላይ እያረፉ ፍራፍሬም ሆነ እየበላን ቀስ ብለን ወደ አውሮፓ መግባት አንችልም ነበር? ምቀኝነት ነው እንጂ ባዶ እጃችሁን የምትሄዱት። ሰው ግን ተጫዋች ነው እግዚአብሔር የምራል አይደለ? እውነት ቢሆን ራሱ አለ እነሱ ተከሉት ማን ነው የሚያጣጣው? ጋር ነው ማለት ሲጋገር አይ የቲክቶክ ስንት ልናገር የፈለኩት ነገር አለ ግን አምቄው ይዤ ነው። ስንቶቻችሁ ናችሁ ግን ልናገር አልናገር ብላችሁ አፍናችሁ ቁጭ ያደረጋችሁት? ለማንኛውም እኔ መንገዱን ከፍቼላችኋለሁ። ወደ ኮሜንት በእኚህ ሴትዮ ቪዲዮ ላለመስራት በጣም ብዙ ጊዜ ከራሴ ጋር ተሟግቼ ነበረ። ነገር ግን አሁን በቃኝ፣ አልቻልኩም። ስሚ የኢትዮጵያ ሕዝብ እኮ የምትሰሪው ስራ ልክ ሆኖ ሳይሆን አንቺ ተናግሬ ሰማይ ቤቴን ቅርብ አላረግም ብሎ ነው እንጂ ጭራሽ ወጥ በጆ ኪስሽ ትመጫለሽ። ነከነ ጎዳማ ሽሮ በድስት ይዘሽ መጥተሽ በስትሮ ነው የምትጠጪብኝ። አሁን ያልሽው እኮ እንደ በባለ ክዳን ቢቀመጥ እስረኛ ይጠይቃል። ነከነ ጎዳያቺ ልጅ ወጥ የነካው ጻል ልጅ አትምርም። ደግሞ ድንቹ ምንድነው በገጀራ ነው እንደ ተከተፈው? ሁለት ፍሬ እንኳን ላይሽ ላይ ብትይጂ እንኳን ባፍጥምሽ ነበር የምትደፊ። ይሄን በልተሽ ከጀት የፈጠነ ተዋይ ቀጠነ እንደው ቢዚ ሲግናል ኑሮሽን ሽንት ቤት ውስጥ ነው የምታደርጊው። ቤተሰብ ግድ የላችሁም። እዛ አቅራቢያ ያላችሁ ሰዎች ካላችሁ ጀርባውን መታ አድርጋችሁ ወደ አቁራ መልሷት። እቺ ሴትዮማ እኚህ ሴትዮ እቺ ልጅ ለማንኛውም የምትሰሪው ስራ ከሀገራችን ያመጋገብ ሁኔታና ለምግብ ካለን ክብር አንጻር ልክ አይደለሽም ለማለት ነው። ጠልጄው መልካም ጠለዛ መቼስ ቢያ አይባልም። የምር ማለት እኔም ልናገራት አፍኝ እንዴት በቃ እሱ እስኪናገራት ነው ቸኮልኩኝ ማለት ነው። በቃ እንዴት አድርጎ ሊገልጽልኝ ይችላል? እውነት ነው። ሴትዮዋ ምን እንዴ ከጥረቷ ከርዝመቷ አበላላ አራት አታውቁ እንዴ ፍጥረት ነው። አበላሏ እኮ ገርሞኝ ነው ለመናገር ፈልጌ ነው። በቃ ሰው እንደዚህ ልትቸገረው እንዴት ልናገራት? አረ ይቅርታ በይኝ። ደግሞ ይቅርታ ያስፈልጋል። ወጥ በጆ አይደረግም። ለክብር እንጀራ ሲወርቅ ፍፍ ብለን እየበላን አይደል እንዴ? ምንም ከዚህ ቤተሰብ ሞትሻል። ምን ሆነ ነው? ኧረ በእናትህ አንተ ሂሩት ታቀተልችሽ ነው የምትሰራው 22 ወቆታ ቢራ ቤት ነው የምትሰራው። እሷ ሙታ መቃብር ደም ብሎ እንደጻፍ ታቀርብ ቤተሰቦች ዛሬ ገና ብቻሽን ተኛሽ። ሰው ግን እንዴት ነው ግን? ኧረ አርፋ ትተኛበት። የምር አርፋ ብተኛበት እንዴ ምንድነው እንደዚህ የምታስቡ ግን? ደርቲ ምን ቆሻሻ ጭንቅላት በአማርኛ ያላችሁ አስተሳሰቦች ህብረተሰቦች የምር ነው። አንተ የሰው ልጅ ሲሞት አረፈ ነው እንጂ ይባለው ብቻ አንተኛች
በዚህ የሆነች ጨዋታ እዛ እኔ ላጨታ ጀለስ እኮ ጀለስሽ ታውቀዋለች ማለት ነው። ምን መሰላችሁ ሰውየው ማለት ነው ለ25 ዓመት ያክል እንትን ነርቷል። የጀልባ ካፒቴን ነበር ማለት ነውና ከዛም በኋላ ሲነዱ ያው ካወቃችሁ እንዲህ እያሉ ነው የሚነዱት ማለት ነው። በሁለት እጃቸው ይዘው እንዲህ እያሉ ነው ጀልባውን የሚነዱት። ከዛም በኋላ ሰፈር ከ25 ዓመት ቆይታ በኋላ መጥቶ ሰውየው ሲሄድ እንዲህ ነው የሚሄደው ማለት ነው። ከዛ በኋላ አላችሁ ይሄ ሰውዬ ሲመጣ ያነጃጅባል ምናምን ሰፈሩ ሲተና ያነጃጅባል ምናምን። ከዛ በኋላ የሆነ ሴት እየመጣች ቆይ ግን አንተ ምን ሆነህ ነው እንደዚህ እያልክ የምትሄደው አለችው ማለት ነው። ምን ታደርጊያለሽ 25 ዓመት ሙሉ ጀልባ ስነዳ ነው ይላል። ከዛም በኋላ እሷ ደግሞ በአጋጣሚ የት ነው የምትሰራው? ቺቺኒያ ማለት ነው። እኔ ያለው አይደል እንዴ በ32 ዓመቴ እንዲህ እያልኩ አልሄድኩም። ኧረ ተው ያለችው ማለት ነው። ጨዋታን ይዟል። በቃ ቲክቶክ ላይ ለብቻ ልቀቀው እንሰራብሃለን። ጨዋታ ስለሚያነሳው ነው። እታካበተሽን ባራገፍኩልሽ ደግሞ ገና ለገና የ6 ወር አልተከፈለኝም ብለሽ መልስ ትሰጪኛለሽ። አንድ ነገር እንዳታሪ፣ አንድ ነገር ዝም ብለሽ አፍሽን እንዳትከፍቺ። አፌን ከከፈትኩማ ደሞ ዝም ይታይብኛል። ይቅር ይበልሽ። አረሰላማሪ እንዲህ መክፈት የለባችሁ። አፋችሁ ውስጥ ብዙ ነገሮች አሉ። የማይከፈስን ቀዳዳ አስብ። አውራም በአለገ ለዚህ ነው ለካ ሰቡ ሰዎች አፌን አልከፍትም የሚሉኝ። መች ገብቶ በደንብ አስረዳን። ጨዋታችን ግን እየተመቻችሁ ነው? እዚህ ድረስ ቪዲዮን እያያችሁ ያላችሁ ሰዎች ሰብስክራይብ ማድረግ እንዳይረሳ፣ የደወል ምልክቷን ነካ እያደረጋችሁ ኪል ማድረግ አለ። እንደዚህ አይነት ጨዋታዎች እንዳያመልጧችሁ ማለት ነው። ስማ ማን ቴክስት ቢያደርግልኝ ጥሩ ነው? እስኪ ይሄ ሁሌ ትላልቅ ቂጥ ካላችሁ ቺኮች ጋር ነው ማየው። አዎ እኔ ራሱ ብዙ ጊዜ አይቼዋለሁ። እና ያንቺ ምድረ በዳ እንደሆነ አልሰማም እንዴ? ሳትዋሽ ንገረኝ። ቀንተህ ነዋ አቦ ምላሴን በቆረጠው ኖሮ። አሁን በቃ ሪያሊቲ ባወራኝ ቁጥር እንደ ቅናት ነው የሚወሰድብኝ ማለት ነው። ካሁን በኋላ ግን እንደ ድሮ ጓደኞች መሆን የምንችል ይመስላል? ኧረ ኖርማል ነው። ትንሽ ሳንቀማመስ መቋጨቱ ይደብራል እንጂ ምንም ያው በፊት እንደምዝገው መዛግ ነው። ምን አዲስ ነገር አለው ብለሽ ነው? መዛግ? ቆይ ጓደኞች እንድንሆን አልነበር እንዴ መጀመሪያ ቀን የተዋወቀኝ? ማን? እኔ? ኖ ዋን ማን እዚህ ምድር ላይ ማለት ነው ይቺ ልጅ ጓደኛዬ ላድርጋት ብሎ የሚተዋወቅ የለም። ልንገርሽ። እንዴ ማለት እናንተ ናችሁ እንጂ በዘዴ ወይ ተስፋ ሰጡ ወይ ተስፋ ታስቆርጡ፣ መሀል ላይ አንጠልጥላችሁ ፍሬንድ ዞን ውስጥ ትከቱናላችሁ። በቃ ይሁና ብለን ተቀብለን እየኖርን እንጂ። የምርህን ነው? በእህትነት አልነበረም ጭራሽ የተዋወቀኝ? ዋፍ እንዴ! ለጓደኛ አብረው ኳስ የሚያዩ ፕሌይስቴሽን የሚጫወቱ ወንድ ጀለሶች እያሉ የኮሪያና የቱርክ ተከታታይ ድራማ ምትቆመኩም ቺጋኒ ምን ጓደኝነትስ እንዴት ያምረኛል? እንዴት ይመጣዋል? ምን ሆነሻል? Really nigga? መቼም እንደ ወንድ ጓደኛዬ ላይሽ አልችልም። ቆይ ምን ችግር አለው? በቃ አይሆንማ እንዴ ሚሽን ኢምፖሲብል በቃ ጭራሽ የማይሆን ነገር ነው እንዴ። ግማታም ስለሆንክ ነው። ብዙ ጊዜ አለ እንደዚህ የሚፈጠር ማለት ነው። ወይ በደንብ ከገባት ገባ ወይ ደግሞ ከወጣት ወጣ መሀል ላይ የሆነ ነገር ተፈጥሮ ማለት ነው። ይሁን እንደወንድ ጀለስ የሚታዩ ብዙ ጊዜዎች አሉ። ብዙ ነገሮች ጓደኛሞች ያረጋል። ግን አብዛኛው ግን ጓደኛ አትሆንም። ቤስት ፍሬንድ በሚባለው ነገር እኔ አላምንም። ሲጀመር ሴትና ወንድ ቤስት ፍሬንድ ሊሆን አይችልም። ሲጀመር እግዚአብሔር እውነት እኔም አላምንም። እንዴት ነው ቤስት ፍሬንድ ሆነ? ሲጀመር እንዳለችው ያምራል አይደለ? ወንዱ እንዳለው ሲጀመር ከዚህ በፊት የወንድ ነበረች። ብዙ ቪዲዮ ላይ አይቻለሁ ማለት ነው። በጣም ትልቅ ኤክስፒሪየንስ ነው ያላት። አስበው አይደለ? ማንም ሲቀርብ ሴት ልጅ ሲተዋወቃል ልጅነጅናት ወይም የሆነ ነገር ፍቅረኛ ፈልጎ የተመችተው ነው እንጂ ጓደኛዬ ትሆናለች እጂማ በቃ ብሎ የሆነ ስግጥ ስትልበት ፋራ ስትልበት ምናልባት ካልሆነ በዛ በጓሮ እመጣለሁ ብሎ ነው። አውራም በአለገ
እንደዚህ አስመጦ ምናምን እኔ ገባኝ እንደገባች እና የረሃብ ቤተሰቦቼ ቪዲዮን እዚህ ድረስ ካያችሁት እንደተመቻችሁ ባለሙሉ ተስፋ አልጠራጠርም። መናየ ሲሆን ነገር ባያችሁ እንግዲህ ፋሚሊዎቻችን እንግዲህ ጠፍተናል ለትንሽ ጊዜ እንግዲህ የሆነች ነገር ትንሽ ችግር አጋጥሞን ነው። እናንተም ትረዳናላችሁ ያስባለሁ። ገብታችሁ ካሁን ሄዲ አንጠፋም የምር ጭራሽ ማለት በየሶስት ቀኑ በየአራት ቀኑ አለን እና ፎሎ ማን ነው ሰብስክራይብ እና ላይክ ማድረጋችሁ እንዳይረሳ። በኔክስት ቪዲዮ እስክንገናኝ ባላችሁበት ቸር ሰንብቱልኝ። ይመቻችሁ።